በሰሜን ምዕራብ ድንበሯ ፍጹም የመረጃ የበላይነትን ጨብጫለሁ ስትል ለጠላቶቿ ጠንካራ ማስጠንቀቂያ አስተላልፋለች። በተጨማሪም በእስራኤሉ ሞሳድ ተመልምለው የሀገሪቱን ዋና ዋና የወታደራዊ ቦታዎች መረጃ አሳልፈው ሰጥተዋል ያለቻቸውን ሁለት የራሷን ዜጎች በስቅላት ቀጥታለች። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ለኢራን የመጨረሻ ዕድል መስጠታቸውንና አዲስ የኒውክሌር ድርድር ሊጀመር እንደሆነ ሲናገሩ፣ ቴሄራን ግን ከአሜሪካ ጋር ምንም አይነት ቀጥተኛ ድርድር የለም ስትል አስተባብላለች። ቴሄራን ለ2 ዓመታት የሚቆይ የጦርነት ጊዜ የኢኮኖሚ ጥንካሬን እቅድ ይፋ ያደረገችው ለምንድን ነው? የሆርሙዝ ሰርጥ ውጥረትስ ወዴት ያመራል? ሙሉ መረጃውን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንትና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። ከፍተኛ የኢራን አብዮታዊ ዘብ አዛዥ በሰሜን ምዕራብ ኢራን ሙሉ የመረጃ የበላይነት መረጋገጡን አስታውቀዋል። አንድ ከፍተኛ የኢራን እስላማዊ አብዮታዊ ዘብ አዛዥ ሀገራቸው በሰሜን ምዕራብ ቀጠና ፍጹም የሆነ የደህንነትና የመረጃ የበላይነት ማረጋገጧን ገልጸዋል። አዛዡ ይህንንም ተከትሎ የሀገሪቱ ጠላቶች በዚህ ቀጠና ምንም አይነት የተሳሳተ ስሌት ውስጥ እንዳይገቡና ትንኮሳ እንዳይፈጽሙ ጠንካራ ማስጠንቀቂያ ሰጥተዋል። የኢራን ብሔራዊ ዜና ወኪል ኢርና ባወጣው መረጃ መሰረት የጦር አዛዡ ይህንን መግለጫ የሰጡት በድንበር አካባቢ ያለውን ጸጥታ፣ የስለላ አቅምና የኢራንን ወታደራዊ ዝግጁነት አስመልክቶ ነው። ይህ የመረጃ የበላይነት የኢራን የጸጥታ ኃይሎች በጠላቶቻቸው ላይ አስቀድሞ የማወቅ የመከላከልና እንቅስቃሴዎችን የማክሸፍ ሙሉ ቁጥጥር መገንባታቸውን የሚያሳይ መሆኑ ተጠቁሟል። የኢራን ሰሜን ምዕራብ ክፍል ከኢራቅ በተለይም ከኩርዲስታን ራስ ገዝ አስተዳደርና ከቱርክ ጋር የሚዋሰን ከፍተኛ ወታደራዊ ስትራቴጂካዊ አካባቢ ነው። ይህ ቀጠና ለረጅም ጊዜ በኢራን ማዕከላዊ መንግስትና ድንበር ተሻጋሪ በሆኑ የታጠቁ የኩርድ ተገንጣይ ቡድኖች መካከል ተደጋጋሚ ግጭት ሲስተናገድበት የቆየ ነው። ሙሉ የመረጃ የበላይነት አግኝተናል ማለታቸው እነዚህ ቡድኖችና ከጀርባቸው አሉ የሚሏቸውን የውጭ ኃይሎች እንቅስቃሴ ሙሉ በሙሉ በስለላ መረባቸው መቆጣጠራቸውን የሚያሳይ ነው። በወታደራዊ ዲፕሎማሲና ቋንቋ ውስጥ ይህ ቃል ኢራን ጠላቶች ብላ የምትጠራቸው በተለይም እንደ እስራኤልና አሜሪካ ያሉ ሀገራት ወይም በአካባቢው ያሉ ታጣቂዎች የኢራንን አቅም አሳንሰው በመገመት ጥቃት ወይም የትርምስ ሙከራ እንዳያደርጉ የተሰጠ ማስጠንቀቂያ ነው። ከዚህ ቀደም የኢራን ወታደራዊ ተቋማትና የኒውክሌር ሳይንቲስቶች ላይ ለተፈጸሙት ጥቃቶች እስራኤልና አጋሮቿ ይህንኑ የሰሜን ምዕራብ ድንበር እንደ መግቢያ በር ይጠቀማሉ የሚል ጥርጣሬ በቴሄራን በኩል አለ። አሁን ላይ ይህ በር ተዘግቷል፣ ካሰባችሁት ይሄ ስህተት ነው ስትል ኢራን ይፋ አድርጋለች። የመረጃ የበላይነት የሚለው ቃል በዘመናዊ ጦርነት ውስጥ ትልቅ ትርጉም አለው። ኢራን የተቃዋሚዎቹንና የውጭ ሰላዮችን መረብ ሰብራ መግባቷን፣ የግንኙነት መስመሮቻቸውን መጥለፏንና የትኛውንም ድብቅ እንቅስቃሴያቸውን አስቀድማ እንደምታውቅ እያሳወቀች ነው። የዜና ለጠላት የተላለፈ የስነ ልቦና ጫና ሲሆን ከማንኛውም ድብቅ የጥቃት እርምጃ እንዲቆጠቡ ለማድረግም ያለመ ነው። ከዚህ ጋር ተያይዞ በትላንትናው ዕለት ኢራን 2 የሞሳድ አባላት ናቸው ያለቻቸውን ግለሰቦች በስቅላት መቅጣቷን አስታውቃለች። የኢራን መንግስት የዜና ወኪሎች ፋርስ የዜና ወኪልና የፍርድ ቤቱ ሚዛን የተሰኘው የዜና ወኪል እንደዘገቡት ለእስራኤሉ ሞሳድ በስለላ ተግባር ተሰማርተዋል የተባሉ 2 ኢራናውያን በስቅላት መገደላቸውን ዘግበዋል። እንደ መገናኛ ብዙሃኖች ዘገባ ከሆነ የሞት ፍርድ የተፈጸመባቸው ግለሰቦች ኦሚድ ቤሄዛድ እና ፑሪያ ሳቫት የተባሉ ግለሰቦች ናቸው። ሁለቱ ግለሰቦች በኢራን የሚገኙ ዋና የጦር የፖሊስና የደህንነት ተቋማትን ጂኦግራፊያዊ የሆኑ የመሬት መረጃዎችና ምስሎች እንዲሁም ቪዲዮዎችን ሰብስበው ለእስራኤል የደህንነት ወኪሎች አስተላልፈዋል በሚል ተከሰው ተፈርዶባቸዋል። እንደ ፋርስ ኒውስ ዘገባ ከሆነ ተጠርጣሪዎቹ የዲጂታል ካርታ መተግበሪያዎችንና የቴሌግራም መልእክት ማስተላለፊያዎችን በመጠቀም አስፈላጊ መረጃዎችንና የወታደራዊ ቦታዎችን የቪዲዮና የፎቶ መረጃዎችን ሲያስተላልፉ እንደነበር ተገልጿል። የኢራን አቃቢ ሕግ እንደገለጸው ሁለቱ ግለሰቦች መረጃዎችን ሲያስተላልፉ የነበሩት በኢራንና በእስራኤል አሜሪካ መካከል በተካሄደው ወታደራዊ ግጭቶች ወቅት በተለይም የ12 ቀናት ጦርነትና የረመዳን ጦርነት ተብለው በሚጠሩበት ግጭቶች ወቅት ለእስራኤል የኢላማ መረጃ ሲሰጡ እንደነበር ተመላክቷል። የኢራን ጠቅላይ ፍርድ ቤት የሞት ፍርዱን ካጸደቀውና የቀረበው የምህረት ጥያቄ ውድቅ ከተደረገ በኋላ የቅጣት እርምጃው መፈጸሙን የሀገሪቱ የዜና ምንጮች አረጋግጠዋል።
ይህ በእንዲህ እንዳለ ኢራን በጦርነት ውስጥ ለ2 ዓመታት የሚያቆያት የኢኮኖሚ ጥንካሬ እቅዷን ይፋ አድርጋለች። የኢራን የኢኮኖሚና የፋይናንስ ሚኒስትር አሊ ማዲኒዛዴ ኢራን ሊያጋጥሟት የሚችሉ የኢኮኖሚ ጫናዎችን እንዲሁም የችግር ጊዜያትን ለመቋቋም የሚያስችል ቢያንስ ለ2 ዓመታት የሚቆይ የኢኮኖሚ ጥንካሬና የመቋቋሚያ እቅድ ማዘጋጀቷን አስታውቀዋል። የሀገሪቱ መንግስታዊ የዜና ወኪል ፋርስ እንደዘገበው ሚኒስትሩ ይህንን እቅድ ይፋ ያደረጉት በሀገሪቱ ላይ የተጣሉትን ኢኮኖሚያዊ ማዕቀፎች፣ የጂኦፖለቲካ ውጥረቶችና ያልተጠበቁ ቀጠናዊ ሁነቶች የሚያስከትሉትን ጫና ለመቀነስ ታስቦ የተዘጋጀ መሆኑን በመግለጽ ነው። እንደ ሚኒስትር አሊ ማዲኒዛዴ ገለጻ ከሆነ መንግስት ከተለመደው መደበኛ የኢኮኖሚ መዋቅር በተጨማሪ ለአስቸኳይ ሁኔታዎች የሚሆኑ ተጨማሪ የትግበራ ስልት ቀርጾ ወደ ስራ ገብቷል ብለዋል። እቅዱ በዋናነት የተለያዩ ነጥቦችን ያካተተ ሲሆን ከእነዚህም መካከል አንዱ የሀገር ውስጥ ምርትን ማጠናከር ነው። የሀገር ውስጥ አምራች ኢንዱስትሪዎችን የሚገቱ ቢሮክራሲያዊ አሰራሮችንና አላስፈላጊ ህጎችን ማስወገድ ይገባል ያሉት ሚኒስቴሩ የፋይናንስና የታክስ ስርዓት ማሻሻያም እንደሚደረግ ገልጸዋል። የታክስ አሰባሰብ ስርዓቱን ዘመናዊና ግልጽ በማድረግ ህገወጥ የገንዘብ ዝውውርና ሙስናን መቀነስ ይገባልም ነው ያሉት። የግል ባለሀብቶችን ማበረታታት ሌላኛው ነጥብ ሲሆን የሀገሪቱን ኢኮኖሚ ከፊል ከመንግስት ቁጥጥር ወደ ግል ባለሀብቶች በማዘዋወር የምርት አቅምን ማሳደግ እንዲሁም ነፃ የንግድ ቀጠናዎችን ማሻሻል እንደሚገባም ነው የገለጹት። ከጎረቤት ሀገራት እንደ ኢራቅ፣ አርሜኒያ፣ አዘርባይጃን እና ቱርክ ጋር ያለውን የንግድ ግንኙነት በማጠናከር የውጭ ምንዛሬ ፍሰትን ማረጋገጥ ይገባልም ተብሏል። የኢራን የኢኮኖሚ ሚኒስቴር ይፋ ያደረገው የ2 ዓመት የኢኮኖሚ ጥንካሬ እቅድ ዝም ብሎ መደበኛ የፖሊሲ ሰነድ ሳይሆን ሀገሪቱ በጂኦፖለቲካዊና ኢኮኖሚያዊ ውጥረቶች ውስጥ ሆና የወሰደችው ስትራቴጂካዊ የመከላከል እርምጃ ነው። ኢራን ላለፉት በርካታ ዓመታት ከባድ የኢኮኖሚ ማዕቀፎችና ከፍተኛ የዋጋ ንረት ሲፈታተናት ቆይቷል። ሚኒስትር አሊ ማዲኒዛዴ በቺካጎ ዩኒቨርሲቲ የዶክትሬት ዲግሪያቸውን ያገኙና ከፍተኛ የዳበረ ልምድ ያላቸው ምሁር ሲሆኑ ለምን የ2 ዓመት ጊዜ እንደመረጡ ሲተነትኑም አንደኛው የፖለቲካና የጂኦፖለቲካ ስጋቶች መሆናቸውን ገልጸዋል። በመካከለኛው ምስራቅ ያለውን ግጭትና በምዕራባውያን የሚጣሉ ተጨማሪ ማዕቀፎችን ታሳቢ በማድረግ የ2 ዓመት የመጠባበቂያ ጊዜ ማስቀመጥ አስፈላጊ ነውም ብለዋል። የኢራን ሪያል የውጭ ምንዛሬ እሴት መውደቅን ለመግታትም የመንግስት ወጪዎችን ለመቀነስና ስትራቴጂካዊ የሸቀጦች ክምችት ላይ ለማተኮር የ2 ዓመት ጊዜው እንዳስፈለገም ገልጸዋል። የኢራን የ2 ዓመት የኢኮኖሚ ጥንካሬ እቅድ ሀገሪቱ በውጫዊ ጫናዎች ምክንያት ድንገተኛ የኢኮኖሚ ውድቀት እንዳይገጥማት የሚያስችል የመከላከያ ጋሻ ሆኖ እንዲያገለግል የተነደፈ ነው። የእቅዱ ስኬት የሚወሰነው መንግስት የተናገራቸውን የቢሮክራሲና የታክስ ማሻሻያዎችን ምን ያህል በተግባር መሬት ማውረድ እንደሚችልና ከቀጠናው ሀገራት ጋር የሚኖረውን የንግድ ፍሰት ማሳደግ በሚችልበት አቅም ላይ ይሆናል። በሌላው ሰበር መረጃችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አዲስ የኒውክሌር ስምምነት ላይ ለመድረስ የመጨረሻ ዕድል እንዳላት በመግለጽ የሁለቱ ሀገራት ድርድር በቅርብ ቀናት ውስጥ ሊጀመር እንደሚችል አስታውቀዋል። ፕሬዝዳንቱ በኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ ድርድሩ በራሷ በኢራን ጥያቄና በባህረ ሰላጤው ሀገራት አደራዳሪነት ሊካሄድ እንደሆነ ገልጸዋል። በተጨማሪም ፕሬዝዳንት ትራምፕ በኢራን ላይ የታቀዱ ከፍተኛ ጥቃቶችን በባህረ ሰላጤው አጋሮች ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬቶች ጥያቄ መሰረት ማገዳቸውንና ለዲፕሎማሲው እድል መስጠታቸውን ተናግረዋል። እንደ ትራምፕ ገለጻ የድርድሩ የመጀመሪያው ምዕራፍ በታገደው የሆርሙዝ ሰርጥ በኩል የመርከቦች እንቅስቃሴን እንደገና ማስጀመር ሲሆን ሁለተኛው ምዕራፍ ደግሞ የኢራንን የኒውክሌር መርሃ ግብር ማስወገድን ያካተተ ይሆናል ብለዋል። ሆኖም ከቴሄራን በኩል የተሰጠው ምላሽ የተለየ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኢ ኢራን ከአሜሪካ ጋር ምንም አይነት ቀጥተኛ ድርድር እያካሄደች እንዳልሆነና ንግግሩ ከኦማን ጋር በሆርሙዝ ሰርጥ በኩል በሚደረጉ የባህር ማለፊያዎች ላይ ብቻ ያተኮረ መሆኑን በመግለጽ የትራምፕን ንግግር አስተባብለውታል። በዚህ ምላሽ የተበሳጩት ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ የኢራን አመራር እጅግ አታላይ ነው ሲሉ የገለጹ ሲሆን አሜሪካ በሆርሙዝ ሰርጥ ላይ ያላትን የባህር ኃይል ቁጥጥር በማጠናከር ሙሉ ስምምነት ወይም ሙሉ እጅ መስጠት እስካልተከናወነ ድረስ የባህር ከበባው እንደሚቀጥል አስጠንቅቀዋል። የቴሄራን እልህ አስጨራሽ አቋም በሀገር ውስጥ ባሉ ጠንካራ ወገኖች ዘንድ አሜሪካ በጫናና በዛቻ ወደ ድርድር አሰልፋናለች የሚል ምስል እንዳይፈጠር ለመከላከል ያለመ ነው። ኢራን ቀጥተኛ ባልሆነ መልኩ በኦማን ወይም በሌሎች የባህረ ሰላጤው ሀገራት በኩል
መልእክት መለዋወጧን ብትቀጥልም ይፋዊ ቀጥተኛ ድርድርን መካዷ የድርድር ዋጋዋን ለማስጠበቅ የሚረዳ ታክቲክ እንደሆነም ተነግሯል። እንደ ሳውዲ አረቢያ፣ አረብ ኤሚሬቶችና ኳታር ያሉ ሀገራት አሜሪካ በኢራን ላይ የምታደርሰው ቀጥተኛ ጥቃት በቀጠናው ላይ ሊያስከትል የሚችለውን ሰፊ የጦርነት እሳት በመስጋት ውጥረቱ በዲፕሎማሲ እንዲፈታ ከፍተኛ ጥረት እያደረጉ ይገኛሉ። ሁለቱም ወገኖች ወደ ሙሉ ጦርነት ከመግባት ይልቅ በከፍተኛ ስጋትና ጫና የታጀበ ድርድርን እንደ ምርጫ ይዘውታል። ሆኖም የቃላት ውጥረቱና በሆርሙዝ ሰርጥ አካባቢ ያለው የወታደራዊ ግጭት አደጋ በአንድ ስህተት ምክንያት ወደ ሰፊ ቀጠናዊ ጦርነት የመቀየር ከፍተኛ ስጋት ደቅኖ ይገኛል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፈሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁና ለሌሎች እንዲዳረስ ላይክና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።